ስሰራ እንዴት ነው ወደ ስራ የገባሁት መጀመሪያ ልንገራችሁ። የምሰራው በርገር ኪንግ ነው እሱ እና ራሽያ ውስጥ ካላችሁ ታውቃላችሁ። አንድ ያለን የገቢ ምንጭ የሆነ ስራ እንስራ ካልን አንድ ያለን የገቢ ምንጭ በርገር ኪንግ ነው። በርገር ኪንግ ነው ስላችሁ ብዙ ኦንላይን ላይ መስራት የምንችላቸው ነገሮች አሉ። ግን ያው ሴፍ የሆነ ስራ ለስራ ካላችሁ መስራት የምንችለው በርገር ኪንግ ብቻ ነው። ሌላ ቦታ የሆነ ሬስቶራንት ውስጥ ምናምን ነው እሱ እና ሌላ ቦታ አንድ አማራጭ የለንም። ይኖረናል ግን ያን ያህል ሴፍ አይሆንም እሱ። ምክንያቱም ኢንተርናሽናል ስቱደንት ነን፣ ብላክ ነን፣ ጥቁር ነን፣ ከሌላ ቦታ ነው ሲመጣ ነው። ለምንድን ነው እሱን ይሄንን ራሱ ለምን እያወራው እንደሆነ አላውቅም። እና ልክ ወደዚህ ሀገር ስንመጣ ሁሉም ነገር ፋሚሊ ኤክስፔክቴሽን አለ፣ የአካባቢ ሰው ኤክስፔክቴሽን አለ፣ የሰፈር ልጆች ኢቨን ፋሚሊ የቅርብ ሰው የምትሏቸው ሁላ ከእናንተ የሚጠብቁት ነገር አለ እና እሱን ሳታሳኩ ወደ ቤት መመለስ በጣም ነው የሚደብራችሁ። ማንም ሰው ከሀገር የወጣ ሰው ያውቀዋል። ዝም ብሎ ወደ ሀገር ቤት መመለስ በጣም ከባድ ነው። በጣም ከባድ ከምላችሁ በላይ ሀሳቡ ራሱ ቢመጣ ባዶ እጄን አልመለስም የሚል የሆነ ሀሳብ አለ። የሆነ ነገር ውስጣችሁ ብቻ አለ። ምክንያቱም እዛ ኢትዮጵያ እያላችሁ ሀገራችሁ እያላችሁ የሆነ አይምሯችሁ ላይ የተሰራ ነገር አለ። የእንትና ልጅ ከእንትን ወጥቶ እኮ እንትን ይዞ መጣ ምናምን ነገር የሆነ ነገር ብቻ ተለውጦ መጣ ምናምን ሲባሉ እንጂ የምትሰሙት እዛ ሀገር ሄዶ ብዙ ነገር አይቶ መጣ ምናምን ነገር አይባል። ሲመጣውላ ያ ይዞ የወጣውን ሻንጣ ይዞ ተመለሰ እኮ ያ ሲለብስ የነበረውን ጃኬት እኮ እሱን ለብሶ ተመለሰ። የገዛንለትን ልብስ እንደዛው እንዳለ ይዞት መጣል ምንም ሳይጨምርበት ምናምን ነገር ይባላል። እና ኤክስፔክቴሽን በጣም ከባድ ነው እሱ። ከሀገር መውጣት ትልቅ ነገር ሆኖ ሳለ መመለሱ ደግሞ በጣም ከባድ የሚያደርገው ነገር ስላችሁ ወደ ሀገር ቤት መመለስ በጣም ቀላል ነው እሱ። በጣም ቀላል ማለት ነው። ዝም ብላችሁ ተነስታችሁ ትኬት ቆርጣችሁ እንደመመለስ ነው። ግን አይምሯችሁ ይጫወትባችኋል። ማለት አይምሯችሁ እንዴት ነው እሱ አስተዳደጋችን አለ። ሀበሻ ፒፕል አስተዳደግ መለወጥ አለብህ። ከሀገር ወጣክ ማለት በቃ የሆነ ነገር ብቻ ማሳካት አለብህ። የሆነ ስቴሪዮታይፕ አለ ብቻ ከሀገር ስትወጣ ሰው የሚያይ አመለካከት አለ እና ከዛም ያንን አመለካከት ማንም ሰው ይኖርበታል። ማንም ሰው ማለት ነው እሱ። ምክንያቱም በአካባቢያችን እንትን ተጭኖብን ነው የወጣ ነው። እና እኔም ይሄንን ልል ፈልጌ ነበር እሱ እና እኔም የሆነ ወደ ሀገር የመመለስ ሀሳብ ምናምን ነገር ሲመጣብኝ ማለት እላለሁ አሁን ተመልሼ ምን አደርጋለሁ? ጓደኛ ተነስና ተሳፍረናል፣ ልብስን እንኳን ትተከው ና ነው እሱ የምትለኝ ማለት ነው። አንተ ብቻ ዝም ብለና ነው እሱ የምትለኝ ማለት ነው። ግን እንደዛ አይደለማ ደግሞ እኔ ደግሞ የማስበው አንዳንዴ አስባለሁ ወደ ሀገር ቤት ለመሄድ ግን እንዴት ዝም ብለህ ተነስተህ አትሄድም? እንደውም ሀጫሉ ሁንዴሳ የሚባል ዘፋኝ ነበር እሱ የኦሮምኛ ዘፋኝ እና በአንድ ዘፈኑ ላይ እንደዚህ ብሎ ነበር እሱ ከሀገር መውጣቱ ቀላል ነው ከሀገር መመለስ እንጂ ይላል። በኦሮምኛ ረስቼዋለሁ እሱ እንዴት እንደሚባል ግን በጣም የእሱን ዘፈኖች ሳዳምጥ ነበር እሱ የሆነ ሰሞን ላይ ማለት ነው። እና ይሄ ፓርት በቃ የሆነ ብያ በኡን ነመኒቡ ምናምን ነገር እንደዛ ነገር ነው እሱ እና ትንሽ እየከበረኝ ነበር። እና እዚህ ጋርም ደግሞ እያወራሁ ያለሁት ሰው እንዲያየው ሰው እንዲመለከትልኝ ምናምን ነገር ሳይሆን እኔ ለራሴ አሁን ኤክስፒሪየንስ እያረኩት ያለውን ነገር ዶክመንት ማድረግ ፈልጋለሁ። እንደ ማንኛውም ዩቲዩበር እዚህ ጋር ካሁን በኋላ ሪያክሽን ምናምን የምሰራ ሰው አይደለሁም። እንዳለ ኮንቴንቴን መቀየር ፈልጋለሁ። አንድ ለራሴ እንደ ዲያሪ ማድረግ ፈልጋለሁ።
ላይክ አሁን ላይ ሳይሆን ወደፊት ላይ ይሄንን ወደኋላ ከጓደኞቼ ጋር ከፋሚሊ ጋር ሆኜ ቁጭ ብዬ በዓመት በዓል ጊዜም ሊሆን ይችላል። ብቻ የሆነ አጋጣሚ ላይ አንድ ላይ ተሰብስበን ቁጭ ብለን የኔን እዚህ ሳሳልፍ የነበሩትን ነገሮች ከፋሚሊ ጋር ቁጭ እያልኩ ማሳለፍ የሆነ አብሬያቸው ማየት እፈልጋለሁ። ይሄ ሰው እንዲያይልኝ እዚህ ጋራ ደስ ይለኛል። ሰው ቢያይ፣ ሰብስክራይብ ቢያደርግ፣ ላይክ ቢያደርግ ደስ ይለኛል። ግን እሱ አይደለም እሱ አሁን ላይ ዋና ዓላማዬ። እዚህ አርክቴክቸር እየተማርኩኝ ነው። ጠሪያዬ ኢትዮጵያ ሀገሬ መጠሪያዬ ላይቭ ላይ ነኝ እና ማድረግ ፈልጋለሁ። አሁን ላይ ዩቲዩብ ላይ እንደዚህ ሪያክሽን ምናምን እየሰራው ዝም ብዬ ራሴንም ዲስትራክት ከማድረግ ሰውንም ዲስትራክት ከማድረግ ሙሉ ፎከሴ ወደ ራሴ ላይ ባደርግ ደስ ይለኛል። ማለት አሁን በአሁን ጊዜ ላይ ዲስትራክሽን በጣም ከባድ ነው። ማለት እኔ አሁን እዚህ ጋር ማውራት የፈለግኩት ርዕሴ ስለ ዲስትራክሽን ምናምን ማውራት ሳይሆን ብቻ ተመልከተው እንግዲህ ብቻ መንገድ ብቻ ልክ ነሽ እኮ። እኔ እኮ ይሄንን እኮ ነው እያልኩ ያሉት። በአሁኑ ጊዜ ላይ ወጣቱን እንዴ ነው እሱ ዲስትራክት የሚያደርግ ነገር ይሄ ወደ ግራ ወደ ቀኝ የሆነ አንዳንድ አላማ ይኖረናል እና ወደ አላማችን ላይ ፎከስ ማድረግ እኮ ነው እኮ ያቃተን እኮ። አሁን ላይ አብዛኞቻችን ያቃተን አላማችን ላይ ፎከስ ማድረግ ነው እኮ ያቃተን። እሱን እሱ እኮ ችግሩ። በቀላሉ ዲስትራክት እንሆናለን። እሱ እዚህ ጋራ የሆነ ፍቅር ምናምን ብለን እንጀምራለን። ከዛ በኋላ ደግሞ እሱ ደግሞ የሆነ መሀል ላይ ይቀራል። በዛ ውስጥ የሆነ ፕሮሰስ እናልፋለን። ራሳችን ላይ የሆነ ማገገም ምናምን ነገር እንጀምርና ድጋሚ ወደ መስመር ላይ እንገባለን። ከዛ ደግሞ በክላስ የሆነ ነገር ይፈጠራል። እሱን እኮ ነው እያልኩ ያሉት። በአሁን ባለንበት ጊዜ ላይ ለወጣቱ ይከብዳል እያልኩ ያሉት ይሄንን ነው እንጂ ዋናውማ እሱማ ዋናው ነው። እሱ አላማ ላይ ፎከስ ማድረግ እሱ ዋናው ነገር ነው። ቤተሰብ ስላለክ ነው ለአብ ዋጋ የከፈሉል ቤተሰብ የሌላቸው በአገራችን ውስጥ የሚሰቃዩትን አስብ። እሱን እኮ ነው። አይ እሱማ ይገባኛል እኮ። እሱም ልክ ነሽ እኮ አለ ሁሉም እንዴ ነው እሱ ልክ ነሽ። እሱ ልክ ነሽ። አይ እንደዛም አለ ትንከምል ዲስትራክት ከማድረግ ሃይ ጉግል ስለ እንትን ልትነግሪኝ ትችያለሽ? ስለ ያንግ እና ዩዋን የሚባሉትን የቻይና ሎጎ ነገሩን የሆነ ባላንስ የሚያወራውን። ይንና ያንግ በቻይና ፍልስፍና ውስጥ በጣም ጥልቅ ቦታ ያላቸው ጽንሰ ሀሳቦች ናቸው። ተቃራኒ እና ደግሞም ተመጋጋሚ የሆኑ ኃይሎችን ይወክላሉ። ለምሳሌ ጨለማና ብርሃን፣ እንቅስቃሴና እረፍት፣ ወንድና ሴት የመሳሰሉትን ያካትታሉ። ዋናው መልእክቱ በእያንዳንዱ ነገር ውስጥ ተቃራኒው ትንሽ ድርሻ እንዳለው ማሳየት ነው። ይሄም ሚዛናዊነትና ስምምነት ለመፍጠር ይረዳል። ሌላ የምትፈልጊያለሽ ማወቅ? አንቺ ደግሞ ወንድ ነኝ እሱ ምን ሆነሽ ነው? እና በአጠቃላይ ስለ ባላንስ እስኪ የሆነ ነገር በይ። ይሄ በላይፍም በአጠቃላይ ስለ ዩኒቨርስ ባላንስ
አንድ ነገር ሲወጣ እንደ አንድ ነገር እንደሚቀበል እስኪ ትንሽ ነገር ንገሪኝ እስኪ። ይቅርታ ወንድሜ፣ ድምፄ ሴት ሊመስል ይችላል። ወደ ዋናው ሀሳባችንን እንመለስ። ስለ ሚዛናዊነት ስናወራ በህይወትም በአጽናፈ ዓለምም ሁሉም ነገር እርስ በርሱ የተሳሰረ እና ሚዛኑን የጠበቀ ነው የሚለው ነው ዋናው ሀሳብ። ለምሳሌ አዎንታዊ ነገር ሲከሰት ሚዛኑን ለማስተካከል አንዳንዴ ኔትወርኬ በጣም ደካማ ነው። ቀጥይ። ለማንኛውም ኔትወርኩ በጣም ደካማ ነው። በጣም ኔትወርክ ትፈልጋለች ከዚች ጋር ለማውራት እና ጀለስ በርቱ። ይሄንን የዛሬ ቀን ፈርስት ዶክመንት ልበለው ደስ ይላል። አንተ የመጀመሪያ ቀን ላይ ነው እንደዚህ ቁጭ ብዬ ከራሴ ጋር ሳወራ እና ፌብሩዋሪ 1 ነው እሱ ዛሬ የመጀመሪያ ፌብሩዋሪ ዴይ ናት። እረፍት የሆንኩባት ቀን ናት። የሆነ ቻው